ጀማ ሁላችንም ነቅተን መስጊዳችንን በያለንበት አካባቢ ማስከበር አለብን። ምክንያቱም አሁን ላይ እነኚህ ውሃቢዝም የሚባሉት ጥንፈኞች ምን የሚል ፕሮፓጋንዳ አንጥተዋል። አንድ መስጊድ ከመጅሊስ እውቅና ጉድ እኮ ነው ማግኘት አለበት በሚለው አጀንዳ እስከ 100,000 50,000 ድረስ እየተቀበሉ እውቅና ስጣለን እያሉ እንግዲህ በግዴታ ወረቀት ይዘው አንዱ ይመጣል። ፖሊስ ደግሞ ያው አስከትለው እንደዛ እያስፈራሩ ከአህሉ ሱናዎች ላይ በጣም እያስቸገሯቸው ያሉት ማለት ነው። ይህን ነገር ሁላችንም በንቃተ ህሊና ማስወገድ አለብን። ሁላችንም ለማንም ማንም መስዋዕት የለብንም። ምክንያቱም መስጊዳችን እያንዳንዳችን እኛ ነቅተን እኛ እናስከብረው ማለት ነው። ማንም ወረቀት ስላመጣ አይደለም ማድረግ ያለብን የምናደርገው ማለት ነው። እና እንደዚህ የሚባል አጀንዳም ሆነ አንቀጽ የለም። ሁላችንም ነቅተን በያለንበት አካባቢ መስጊዳችንን ማስከበር አለብን። መፍታችን ማስከበር አለብን። በምርጫው ዙሪያ የሚባለው ምርጫው ሲጀመር በ3 ለ4 ሪዝኖች አምባሳደር ስንታጁ የሚገርማቸው ነገር ገና እነሱ መግለጫ ሲያወጡ በፊት እነሱ ያወጡት መግለጫ ቀድሞ እንደማይሆን አውቀውታል። ይገርማቸው አንዳንድ ምሁር በጣም ደስ ይላል። እና ሁላችንም ነቅተን ምን ማድረግ አለብን? በያለንበት አካባቢ ላይ በንቃተ ህሊና አንድ ሆነን ወደፊት መግፋት አለብን። ይሄ ውሃቢዝም ይሄ አጭር ጊዜ የመጣው በሱ በሚያመጣ ፕሮፓጋንዳ እኛ መሸበር ሆነ መደናገጥ የለብንም። ሁላችንም ነቅታችሁ ማድረግ ያለብን ነገር እስከ ደም ጠብታ ድረስ ማድረግ ያለብን ነገር እናደርጋለን ኢንሻአላህ። ወላሂ ተውፊቅ